አዲሱ ቀንድሽ ነው እንዴ? አትጃጄ ባክሽ። ዝም በይ። አትቀንጂ ባክሽ። የማህበር ስራ እንዳለብን እያወቅሽ ሄደሽ ቤት እማየን እንደማገዝ እዚህ ትጃጃያለሽ እንዴ ህፃን? ዝም በይ። ምንድነው? ቶሎ ብለሽ ልብስሽን መቀየር አለብሽ። አረ ሀያት ለቀልድ የሚሆን ጊዜ የለኝም። ነይና ስራ እንስራ ባክሽ። ገዳዮች ተመልሰው መጥተዋል። አሁን ደግሞ ታሪው እናንተ ነው መሰለኝ። ወይኔ እናቴ ወይኔ። አቁሚ። እናትሽ ቀድማ ሸሽታለች። አሁን ህይወትሽን ማትረፍ አለብሽ። ሀያት እውነትሽን ነው? አሁን እየተከታተሉሽ ስለሚሆን ልብስሽን ቀይረሽ አምልጪ። በቃ ሽሺ። በቃ ጓደኛዬ አላህ ይከተልሽ። እሺ ሀገር ሰላም ሲሆን እንገናኛለን። እሺ ፈራሽ ጠብቀሽ ድረሱልን፣ እየገደሉን ነው፣ በሃይማኖታችን እያሳደዱን ነው፣ ድረሱልን። እንዴ ይሄ ልጅ አዝግ ልጅ በስማ ድረሱልን፣ እየገደሉን ኧረ ነው፣ በስመ አብ። በሃይማኖታችን እያሳደዱን ነው፣ ስንት አይነት ሰው አለ በእናትህ። ይኸዋት ደግሞ እቺ እያሳደዱን ነው፣ ድረሱልን። ለላይክ ብላ እኮ ነው ቫይራል ለመውጣት ብላ ሃይማኖት ምናምን የምትለው። ዳይ ነበር በጠዋት እርሱንም አሳደዱት። ልጄ ነይ ወደዚህ ነይ። ቤተ ክርስቲያኗን አቃጥለዋታል። እዛ የነበሩት አገልጋዮችና ሁሉም ምዕመናን ተገለዋል። ምን አይነት ዘመን እንደመጣብን። እኔም ሰው ነኝና ህይወቴን ለማትረፍ ሮጬ ይኸው እዚህ ተደበቅኩ። ቆይ ምን አደረግናቸው? እኛ ሰላማዊ ሰዎች ነው። ቆይ ለምንድን ነው በሃይማኖታችን እየመረጡ የሚገድሉ? አቤቱ የሆነብንን ተመልከት። ስድባችንንም ርስታችን ለእንግዶች ቤታችንም ለሌሎች ሆኗል። ድሀ አደጎችና አባት የሌላቸው ሆነናል። እናቶቻችንም እንደ መበለቶች ሆነዋል። ውሃችንን በብር እንጨታችንንም በገንዘብ ገዛ። አሳዳጆቻችን አንገታችን ላይ ናቸው። እኛ ደክመናል፣ እረፍት የለንም። አቤቱ የጌታዬ እናት ማርያም ሆይ የአስራት ሀገርሽን አስቢ። መጡ። ይኸውልሽ እኔ ጊዜ ስገልልሽ አንቺ አምጪሽ አምጪ። እኔ እያለሁ አንቺ መሞት የለብሽ። አይሆንም አባ፣ ያለ እርሱ እኮ ቤተክርስቲያን ምንም ናት። እኔ ምንም አልጠቅሞ በሞት ይሻላል አባ። ይሄ አባትነት ትእዛዝ ነው። እግዚአብሔር ካንቺ ጋር ይሁን ልጅ፣ እግዚአብሔር ካንቺ ጋር ይሁን። አይገባትም ሀገር ለሰራችው ሀገር ላቆመችው ድምጿን ስትቀንስ ዝም ያለች መስሏችሁ